ሊዮዎች በራስ መተማመናቸው፣ ጨዋነታቸውና በተፈጥሮ የመሪነት ችሎታቸው ይታወቃሉ። ብዙውን ጊዜ የፈጠራ ችሎታቸውን እንዲገልጹና ችሎታቸውን እንዲያሳዩ በሚያስችላቸው ሚናዎች ውስጥ ያድጋሉ። ለሊዮ የሚስማሙ 5 ጥሩ ሙያዎችን በዛሬው ቪዲዮ እንመለከታለን። ቪዲዮን ከመጀመራችን በፊት ሁላችሁም ይህን ቪዲዮ ላይክ በማድረግ እንጀምር። አንደኛ፣ ተዋንያን። ሊዮ ለድራማ ችሎታ አለው እና ብዙ ጊዜ ትኩረት ውስጥ መሆን ያስደስተዋል። በቲያትር፣ በፊልም ወይም በቴሌቪዥን ውስጥ የትወና ስራ የፈጠራ ችሎታቸውንና ክህሎታቸውን እንዲያሳዩ ያስችላቸዋል። ተመልካቾችን የመማረክ ችሎታቸው ጠንካራ ስሜታዊ መግለጫና የመድረክ መገኘት ለሚፈልጉ ሚናዎች ተስማሚ ያደርጋቸዋል። ሁለተኛ፣ ፋሽን ዲዛይነር። ሊዮዎች በፋሽን ኢንዱስትሪ ውስጥ ባላቸው ከፍተኛ የአጻጻፍ ስሜት እና ለስነ ውበት ያላቸው ፍቅር ነው። እንደ ፋሽን ዲዛይነሮች ደማቅ ስብዕናቸውን የሚያንጸባርቁ ደፋርና ፈጠራ ያላቸው የልብስ መስመሮችን መፍጠር ይችላሉ። ይህ ሙያ በአዝማሚያዎች ላይ ተጽዕኖ በሚያሳድርበትና መግለጫ በሚሰጥበት ጊዜ የፈጠራ ችሎታቸውን እንዲገልጹ ያስችላቸዋል። ሶስተኛ፣ የህዝብ ግንኙነት ባለሙያ። ሊዮዎች ተፈጥሯዊ ተግባቢዎች ናቸው እና ብዙውን ጊዜ በማህበራዊ ሁኔታዎች ውስጥ ያድጋሉ። በህዝብ ግንኙነት ውስጥ ያለው ስራ ከደንበኞች፣ ከሚዲያ እና ከህዝብ ጋር ግንኙነቶችን ለመፍጠር ያላቸውን ችሎታ እንዲጠቀሙ ያስችላቸዋል። ቡድኖችን ለመምራት የአመራር ክህሎታቸውን በሚጠቀሙበት ጊዜ አሳማኝ ትረካዎችን መፍጠርና የምርት ምስሎችን ማስተዳደር ይችላሉ። አራተኛ፣ ስራ ፈጣሪ። ሊዮ የስልጣን ጠመኞችና ተመራጮች ናቸው። ስራ ፈጣሪነትን ማራኪ መንገድ ያደርገዋል። አደጋን የመውሰድ በራስ መተማመንና ልዩ የሆነ ነገር ለመፍጠር ራዕይ ያላቸው። በችርቻሮ፣ በመዝናኛ ወይም በቴክኖሎጂ ውስጥ ንግድ ቢጀምሩ ሊዮዎች ፍላጎታቸውንና የአመራር ባህሪዎቻቸውን ተጠቅመው ሌሎችን ለማነሳሳትና አሻራቸውን ሊያሳዩ ይችላሉ። አምስተኛ፣ የክስተት አስተባባሪ። በድርጅታዊ ችሎታቸውና ለማህበራዊ ስብሰባዎች ባላቸው ፍቅር ሊዮዎች እንደ የክስተት አስተባባሪዎች ማብራት ይችላሉ። ይህ ሚና እንደ ሰርግ፣ የድርጅት ተግባራት ወይም ፓርቲዎች ያሉ ዝግጅቶችን እንዲያቅዱና እንዲፈጽሙ ያስችላቸዋል። ቡድኖችን የመምራትና ለሌሎች የማይረሱ ልምዶችን የመፍጠር ችሎታቸው ከተፈጥሮ ባህሪዎቻቸው ጋር በትክክል ይጣጣማል። እነዚህ ሙያዎች ከሊዮ ጥንካሬዎች ጋር ይጣጣማሉ። ይህም የፈጠራ ችሎታቸውን፣ የአመራር ችሎታቸውንና መግነጢሳዊ ስብዕናቸውን በተሟላ መንገድ እንዲጠቀሙ ያስችላቸዋል። በዛሬው ቪዲዮአችን ለሊዮ ኮከብ የሚስማሙ 5 ጥሩ ሙያዎችን ተመልክተናል። ሰብስክራይብ ማድረግ እንዳይረሳ፣ እንዲሁም ይህን ቪዲዮ በሊዮ ኮከብ ለተወለዱ ሰዎች ማጋራት እንዳትረሱ። በቀጣይ በቪርጎ ቪዲዮ እንመለሳለን።